ነግራችሁ ስለ ስፖርት ብቻ አይደለም፣ ስለ ህይወት ምርጫ ነው። ብዙ ሰው ስፖርት መስራት እንደ ምርጫ ያየዋል። ግን እውነቱን ነግራችሁ ስፖርት አለመስራት ከሲጋራ በላይ ለጤና አደገኛ ነው። ለምንድን ነው አእምሮ ከሰውነትን በላይ ጥንካሬ የሚያስፈልገው? ዛሬ ራሳችሁን የምታገኙበት አዲስ ጉልበት እሰጣችኋለሁ። የጡንቻ አስደናቂ ተፈጥሮ። ጡንቻ ዝገት እንጂ እርጅና አያውቅም። ብዙዎቻችሁ እድሜ ሄደዋል ትላላችሁ፣ ግን ሳይንሱ የሚለን ሌላ ነው። የሰው ልጅ ጡንቻ ልክ እንደ ብረት ነው። ብረት የሚበላሸው ሲሰራበት ሳይሆን ዝገት ሲያርፍበት ብቻ ነው። እድሜህን ምንም ይሁን ምንም ዛሬ መንቀሳቀስ ከጀመርክ ሰውነትን አዳዲስ ሴሎችን መገንባት ይጀምራል። ጡንቻ አያረጅም። የሚሞተው ካልተጠቀምበት ብቻ ነው። ስለዚህ ሰውነትን እንዲያገለግል ከፈለገ አንተ ሰውነትን አገልግለው። ዛሲት ፉል ስቶፕ። ሲጋራና በስፖርት ያለ ልዩነት። ሲጋራ ማጨስ ሳምባ እንደሚጎዳ ሁሉም ሰው ያውቃል። ነገር ግን ቀንን ሙሉ ተቀምጦ መዋል ጡንቻን አለመንቀሳቀስ ልክ እንደ ሲጋራ ቀስ በቀስ የደም ስሮችን ይዘጋል፣ ልባችን ያደክማል። እውነቱ ግን እዚህ ጋር ነው። ሲጋራ ማጨስ የሱስ ባሪያ ያደርጋል። ስፖርት ግን ነፃነት ያወጣል። ሲጋራ የውሸት መረጋጋት ይሰጣል። ስፖርት መስራት ግን እውነተኛ ጥንካሬ ይሰጣል። ማጨስ ወደ ሞት ይገፋፋል። ስፖርት መስራት እድሜ ይጨምራል ብሎ ያምናሉ አንዳንድ ሲስተቶች። እውነት ለመናገር ስፖርት በመስራት እድሜ ይጨምራል ብዬ አላምንም። እኔ ስፖርት ኮንሲስተንት በመስራት እርጅና ማዘጋየት ይቻላል። 100% አይ አግሪ ዊዝ ዚስ አይዲያ። ነገር ግን ስፖርት በመስራት የሚጨምር እድሜ ይኖራል ብዬ አላምንም። እድሜ ወደ 130 ሊያድግ ብዬ አላስብም። ምናልባት ግን ስፖርት በመስራት ጠንክረህ ግን ሁልጊዜ እንደ ወጣት ሆነ መኖር ግን ይቻላል። የሰው እድሜ ይዘህ ወጣት ፌስ ማንጸባረቅ ይቻላል። ምክንያቱም ስፖርት ጠንክረህ በመስራትን እርጅና ማዘጋየት ይቻላል የሚል ፕሪንሲፕል በእርግጠኝነት እስማማለሁ በዚህ አይዲያ። እናንተስ ምን ትላላችሁ? የትኛውስ ይሻላል? የጭስ ባሪያ መሆን ወይምስ ጤና ገታ? እስኪ በኮሜንት ጻፉልኝ። ትልቁ ስራ ያለው ጅም ውስጥ ሳይሆን ጭንቅላት ውስጥ ነው። ጠዋት ስትነሳ ዛሬ ደክሞኛል፣ ዛሬ ይቅርብኝ የሚል ድምጽ ይሰማል። አሸንፈ ጫማን ካሰርክ ያኔ ነው ጀግና። በነገራችን ላይ ስፖርት ዲስፕሊን ያስተምራል። በስፖርት ራስን መግዛት ከቻልክ በስራ፣ በትዳር፣ በህይወት ላይ ማንኛውም ነገር መሰናክል ማለፍ ትችላለህ። ምክንያቱም ጥንካሬ የሚጀምረው ከጡንቻ ሳይሆን ከውሳኔ ነው። ዛሬውኑ እንድትጀምሩ ናፍቃቴ ነው። ሩጡ፣ ተራመዱ፣ ፑሽ አፕ ስሩ፣ ለራሳቸው ክብር ስጡ። ጠቅሟቸው ሳብስክራይብ በማድረግ የቤተሰብ ጥንካሬ ሁኑ። በሚቀጥለው ቪዲዮ እስከምንገናኝ ቻው።